የመብት ጥያቄ ነው ያለብን። አትምቱን ነው ጥያቄያችን። አትድፈሩን፣ አደብድቡን፣ አግዙን። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ ወገናችን ሐሳብሽን በጠቅላላ እደግፈዋለሁ። ሴት ልጅ ልትመታም ሆነ ጾታዊ ጥቃት ሊደርስባት አይገባም። ስቶፕ ሊባል ይገባል። ግን መጀመሪያ ተቃውሞ ስትጀምሪ ከመሐመድና አላህ መጀመሪያ ያለብሽ ይመስለኛል። ምክንያቱም መሐመድና አላህ ናቸው ሴት ልጅ እንድትደበደብ እንድትመታ፣ እንዲሁም ደግሞ ያለ እድሜዋ ጾታዊ ጥቃት እንዲደርስባት የሚያበረታቱት ማለት ነው። ሱራ 4:34 እነዚያም ማመጻቸውን የምትፈሩትን ገስጿቸው በመኝታም ተለዩዋቸው ምቷቸው ይላል። ስለዚህ ሴት ልጅ እንድትመታ ቁርአን ይፈቅዳል። እንዲሁም ሪያድ አልሰለሂን 68 ላይ ወንድ ልጅ ለሚስቱን እንደሚመታ አይጠየቅም። ስለዚህ ባል ሚስቱን እንደፈለገው መደብደብ ይችላል። ለምን አይጠየቅም? መፍቱ ነው። ቁርአን ፈቅዷል ሴት ልጅ እንድትመታ ማለት ነው። እንዲሁም በሱናን አቢ ዳውድ 21 ላይ እንግዲህ መሐመድ አሻን በ6 ዓመቷ አግብተዋት በ9 ዓመቷ ነው ወሲባዊ ግንኙነት ያደረጓት። ሱናን አቢ ዳውድ 21 አሻን እንዳስተላለፈችው ያለ መልእክተኛ የ7 ዓመት ወይ ደግሞ የ6 ዓመት ልጅ እያለው አገቡኝ ትላለች። የ6 ዓመት ያለው ተራኪው ነው። በ9 ዓመቴ ወሲባዊ ግንኙነት እንዳደረጉ ትናገራለች። ሶ መሐመድ ይሄንን ምግባር አድርጎ ሙስሊም ወንዶችም ይሄንን እንዲተገብሩ ቁርአን አያ ወርዶላቸው ሱራ 65:4 እኒያም ከሴቶች አደፍ ያቋረጡ በኢዳቸው ሕግ ብትጠራጠሩ ኢዳቸው 3 ወር ነው። እኒያም ገና አደፍ ያላዩ ገና የወር አበባ ያላዩ ህፃናት ማለት ነው። እንግዲህ ፌሚኒስቶች ዋና የሚቃወሙት ያለ እድሜ ጋብቻንም ጭምር ነው። ሶ መሐመድ ደግሞ ይሄንን ያበረታታል። ገና የወር አበባ ያላየች ህፃን ልጅ ከዛች ጋር ግንኙነት አርግቶ እንዴት መፍታት እንዳለበት ያስተምራል ማለት ነው። እንዲሁም ሴት ልጅ ማሰብና ማገናዘብ የማትችል ጎዶሎ እንደሆነች ነው መሐመድ የሚናገረው። ሱናን አቢ ዳውድ 46:79 መሐመድ እንዲህ ብለዋል። እንደ ሴቶች የማሰብና የማገናዘብ ችግር ያለባቸው እንዲሁም በሃይማኖት ጉለት ያለበት አላየሁም ብሎ ይላል። አንድ ሴት እንዴት ብላ ትጠይቀዋለች? የማገናዘብ ችግራችሁ የሁለት ሴቶች ምስክር የአንድ ወንድ ምስክር ነው። የሁለት ሴቶች ምስክር የአንድ ወንድ ምስክር ነው። ለምንድን ነው ሁለት የሆናችሁት? አንዷ ስትረሳ አንዷ እንድታስታውስ ማለት ነው። በሱራ 2:182 ላይ አንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውስ ዘንድ ሁለት ሴቶች ይመስክሩ ብሎ ይላል። ይሄም የሆነበት ምክንያት ለምንድን ነው? ሴት ልጅ የወንድ ግማሽ ስለሆነች በሳሂህ አልቡኻሪ 26:58 ላይ ማለት ነው። ስለዚህ ሴት ልጅ የአይምሮ ጎዶሎ እንደሆነች ነው የሚናገረው። ለምስክርነት ብቻ ሳይሆን ጎዶሎ ተብላ የወንድ ግማሽ የሆነችው ለውርስ ራሱ እንደዛው ናት። ሱራ 4:11 ለወንዱ የሁለት ሴቶች ድርሻ ቢጤ አለው ይላል። ለውርስ ከፈፈለ ራሱ የሁለት ሴቶች ነው ለወንዱ የሚሰጠው ማለት ነው። እንዲሁም የሃይማኖት ጉለታችሁ ደግሞ በረመዳን ወቅት በወር አበባ ጊዜ ጾም ስለማትጾሙ ማለት ነው። ስለማትጾሙና ስለማትሰግዱ አለመጾማችሁና አለመጸለያችሁ የሃይማኖት ጉድለት ያመጣባችኋል ማለት ነው። እንግዲህ የወር አበባ የተፈጥሮ ጉዳይ እንደሆነ ነው የምትናገሩት። በተፈጥሮ የመጣ እንደሆነ ነው የምትናገሩት። የተፈጥሮ ጉዳይ ከሆነ እንዴት ነው የሃይማኖት ጉድለት ሊያመጣባችሁ የሚችለው? እንዴት ነው የሃይማኖት ጉድለት የሚያመጣው? የተፈጥሮ ጉዳይ ከሆነ ማለት ነው። ስለዚህ አይደለም የውጭ አካል የራሳችሁ ባል እንኳን በታመማችሁ ሰዓት ዝግጁ ባልሆናችሁ ሰዓት እንዳይገናኟችሁ ያዛል ዲነል ኢስላም። በነገራችን ላይ ምኞትሽን ነው ፍላጎትሽን ነው እየነገርሽን ያለሽው እንጂ ከሃይማኖትሽ ጋር በጣም የሚጣረዝ ነገር ነው። ምክንያቱም አንድ ሚስት ባሏን ለወሲባዊ ግንኙነት የምትከለክለው የሆነ የራሷ ምክንያት ቢኖራት ነው። ግን አዲሱ ምንድን ነው የሚለው? ሳሂህ አልቡኻሪ 32:37 ላይ አንድ ባል ሚስቱን ወደ አልጋ ማለትም ለወሲባዊ ግንኙነት ቢጠራት እሷ እምቢ ብላ እሱ አክሩፎ ቢያድር እስከ ጠዋት ድረስ መላይካ ሲረግሟት ያድራሉ። ስለዚህ ፈለገችም አልፈለገችም መላይካ እንዳይረግሟት አብራ መተኛት አለባት። እንግዲህ እምቢ የምትለው የሆነ የራሷ ምክንያት ቢኖራት ነው። ግን መላይካ ሲረግሟት ያድራሉ እምቢ ብለው እሱ አክሩፎ ካደረ ማለት ነው። እንዲሁም ደግሞ ሴት ልጅ ከውሻና ከአህያ ጋር ተደምራ ጸሎትን የምታበላሽ እንደሆነች ሳሂህ ሙስሊም 510 ላይ ሶላትን ከሚያበላሹ ነገሮች አንደኛው አህያ ሲያልፍ
ሁለተኛው ደግሞ ጥቁር ውሻና ሴት ልጅ ናቸው ማለት ነውና የስራ ባልደረቦችሽ ይሄን ይደግፋሉ ወይ? እንዲሁም ልፋታችሁ ሁላ ከንቱ ነው። ምክንያቱም በሴት ልጅ የሚመራ ህዝብ ስኬታማ ስላልሆነ ማለት ነው። ሳሂህ አልቡኻሪ 799 ላይ መሐመድ ምን ብሏል? በሴት የሚመራ ህዝብ ስኬታማ አይደለም። እንዲሁም ባል የሚወዳት ሚስቱን እንዲፈታ መሐመድ ይናገር ነበረ። ሱናን አቢ ዳውድ 51:38 ላይ አብደላ እብን ዑመር እንደተረከው አንድ ሴት ሚስቴ ነበረችና እወዳት ነበረ፣ ነገር ግን ዑመር ጠላት። እሱም እንድፈታት ይጠይቀዋል። እምቢ ብሎ ሲለው ለሙሐመድ ይነግረዋል ማለት ነው። ሙሐመድ ምን ብሎ ይላል? እሷን ፍታት ብሎ ይላል። እንግዲህ ያ ሰው ሚስቱን ይወዳል። ዑመር ስለጠላት ብቻ ፍታ ስላለው እምቢ ሲል ለሙሐመድ ይናገራል። ሙሐመድ ፍታ ብሎ ይላል ማለት ነው። እንግዲህ በሚዋደዱ ሰዎች እንኳን መሀል እየገባ ትዳርን የሚያፋታ ነበረ። እንዲሁም ደግሞ ራሱም የልጁን ሚስት አይቷ ስለወደዳት ብቻ አፋቶ እሱ አግብቷታል፣ የማደጎ ልጁን ማለት ነው። እንግዲህ ሙስሊሞች የመሐመድን ሱና ትከተላላችሁ። መሐመድ ደግሞ በሚስቶቹ ላይ ከቤት አገልጋዩ ጋር ቺት ያደርግ ነበረ። ሱራ 66:1 ለምን እንደወረደ ሲነግረን መሐመድ በሚስቱ አልጋ ላይ የቤት አገልጋዩን ይዞ ተገኝቶ እንደሆነ ማለት ነው። ስለዚህ እናንተ ደግሞ የመሐመድ ሱና ተከታዩ ስለሆናችሁ ባልሽ እንግዲህ ከቤት ሰራተኛው ጋር ተኝቶ ስታገኙ ኦልሬዲ መሐመድ ያደረገው ስለሆነ ታልፊያለሽ ማለት ነው። ጀነትን በእናት እግር ስር ናት ያለ እምነት እንደሆነ አውቃለሁ። በየትኛዋ እናት እግር ስር ነው ገነት ያለው? ምክንያቱም ሴቶች ብዙዎቹ የሲኦል ስለሆኑ ማለት ነው። በሳሂህ ሙስሊም 27:37 ላይ ኢብን አባስ እንደተረከው ያላ መልእክተኛ እንዲህ አሉ፣ ወደ ጀነት የመመልከት እድል አገኘው። በዚያም ካሉት ውስጥ ብዙዎቹ ድሆች ነበሩ። ወደ ሲኦል ተመለከትኩ። በዚያም ካሉት ውስጥ የብዙዎቹን ቁጥር ያዘው ሴቶች እንደሆኑ ነው የሚናገረው። ሲኦል ውስጥ ያሉት ማን ናቸው? ብዙዎቹ ሴቶች ናቸው። ታዲያ የትኛዋ እናት ናት እግሯ ስር ገነት ያለው? ምክንያቱም እንዳለ ሲኦል ወራጆች ስለሆናችሁ ማለት ነው። እንዲሁም ደግሞ በጣም ነፃነት ነበረ። ምክንያቱም ሴቶች ለመሐመድ ራሳቸውን እንኳን አሳልፈው ይሰጡ ነበረ። አሻ ቅናት ይሰማት ነበረ። እንግዲህ አስቢው ምን አይነት የሰለጠኑ ቢሆኑ ነው አንድ ባለትዳርን ብዙ ሚስቶች ያሉትን ወንድ ራሳችንን አሳልፈን እንስጥክ ብለው የሚሉት። አስበሽዋል? መቼም ማንም እንደዚህ አያደርግም። በአሁን ዘመን ላይ ራሱ ያሳፍራል ይሄ ነገር። እንዲሁም ደግሞ ከድጃን ምሳሌ እኮ መውሰድ እንችላለን። ከድጃ የ40 ምናምን ዓመት ሴትዮ ሆና የ20 ምናምን ዓመት ጎረምሳ ነው መሐመድን ያገባቸው። ታዲያ እንዴት ነው በዛን ዘመን ሴቶች ተበድለዋል ምናምን ብለሽ የምትይው? በጣም እንደውም ነፃነት ነበራቸው። እንግዲህ ባለትዳርን ወንድ እስከ መፈለግ ድረስ ና አብረንህ እንተኛ ብለው ራሳቸውን አሳልፈው እስከ መስጠት። አሻ እንደውም በዚህ ጉዳይ ላይ ቅናት ተሰምቷት ነበረ።